እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሞገስ ነኝ። ባለፈው የቀጠለ ማለት ነው ስለ ባትሪ ካሁን በፊት አውርተናል። በተለይ የኤሌክትሪክ መኪና የባትሪ አርኪቴክቸራቸውን ተናግረናል። ፖሽ፣ ፕላዝማቲክ እና ሲሊንደሪካል ብለን በተለይ ዓለም ላይ የሚንቀሳቀሱ ገበያ ላይ ያለው የዓለምን ገበያ እየተቆጣጠሩ ያሉ ሁለት ብራንዶች አሉ። የኤሌክትሪክ መኪና ብራንዶች BYD እና ቴስላ የሚባሉ ማለት ነው። እና ቴስላ ያው የአሜሪካ ካምፓኒ ነው። BYD ደግሞ የቻይና ካር ማርኬት ነው። ሁለቱም የሚጠቀሙት የባትሪ ስትራክቸር ይለያያል። በተለይ አሁን የባትሪ ዴቨሎፕመንቱን የተወሰነ ነገር ላንሳና ልንገራቸው እና 1865 2170 እና አሁን ደግሞ በተለይ ዘመናዊ የተባለ በቴስላ ዴቨሎፕ የተደረገ 4680 የሚባል ስትራክቸር አለ። እነዚህ የባትሪ ሴሎች ሳይዛቸው ነው ወይም ዳይሜንሽናቸው ነው አሁን የተናገርኩት። በተለይ ኤሌክትሪክ መኪና ላይ አፕላይ እየተደረጉ ያሉት ከ2170 ጀምሮ 2170 በጣም አክቲቭሊ አሁን BYDም እየተጠቀመበት ያለ የባትሪ ሴል አርኪቴክቸር ነው። እዛ ባትሪ ሴሎችን CTM TP የሚባላል። ከዛ ደግሞ CTP የሚባል አሬንጅመንት አለ። ይህ ማለት ምንድን ነው? ሴል ቱ ሞጁል ቱ ፓክ። ይህ የቆየ ነው። ሁሉም መኪኖች ግን በአሁኑ ወደ የት እየሄዱ ነው? ከሴል አውቶማቲካሊ ወደ ፓክ C2P ማለት ነው። C2P እየሄዱ ነው፣ ከሴል ወደ ፓክ እየሄዱ ነው። ስለዚህ ይህ 4680 የተባለው የዳይሜንሽን የባትሪ ሴሎ ዳይሜንሽን ነው። 46 ዲያሜትሩ ነው፣ 80 ደግሞ የባትሪ ሄይቱ ነው ማለት ነው። እና ይህ አሬንጅመንት በጣም ኢፌክቲቭ የሆነ ኤፊሽንት የሆነ ፐርፎርማንስን የባትሪ ፐርፎርማንስን ኢንክሪዝ የሚያደርግ አሬንጅመንት እንደሆነ ቴስላ አምኖበት ወደ ገበያ ያመጣው ነው ማለት ነው። እና ይህን ይመስላል። ሌላ ጊዜ ደግሞ እንግዲህ ጨመር አድርገን እንነግራችኋለን።